አዎ ጎበዝ ነኝ ብዬ አምናለሁ። ምክንያቱም በምፈልገው መንገድ የምፈልገውን ነገር አንብቤ መረዳት የማድረግ የመፈጸም ችሎታ አዳብሬያለሁ ብዬ አስባለሁ። በህይወት ልምድ ሊሆን ይችላል። ስለዚህ ለራሴ ጎበዝ ነኝ ብዬ አምናለሁ። መምህራን እንግዲህ ተማሪዎቻቸውን ማስተማር ያለባቸው አንደኛ እንደ የትምህርቱ ይዘት ይለያያል። የትምህርቱ ይዘትን መሰረት አድርገው የተለያዩ የፔዳጎጂካል አፕሮቾች አሉ። እነሱን በመጠቀም ከርዕሱ ጋር በሚመሳሰል መልኩ ተማሪዎችን ማስተማር አለባቸው። ሁለተኛው የተማሪዎቹ የመረዳት አቅም ወይንም ሌቭል ኦፍ አንደርስታንዲንግ ምንድን ነው ብሎ እሱን ቀድሞ አሰስ አድርጎ በዛ መሰረት ተማሪዎችን ማስተማር ይጠበቅባቸዋል። ሶስተኛው ማድረግ ያለባቸው መምህራን ተማሪዎችን ከነባራዊ ህይወታቸው ወይንም ከሚኖሩት ጋር የመማር ማስተማሩን ሂደት ማስተሳሰርና ተማሪዎች ትምህርትን ክፍል ውስጥ ያለ ድርቅ ያለ ነገር ብቻ ሳይሆን በክፍል ውጭ ያለ የሚኖሩት ነገር አድርገው እንዲማሩት በማድረግ መልኩ ቢያስተምሩ ተማሪዎች መማር ወይም ጥሩ አንደርስታንዲንግ ያገኛሉ፣ ውጤታማም ይሆናሉ ብዬ አስባለሁ። ተማሪዎች እንግዲህ ትምህርታቸውን ማጥናት አለባቸው ወይ ደግሞ እንዴት አድርገው ነው ማጥናት ያለባቸው የሚለው ነገር ስንመለከት ብዙ አይነት አካሄዶች ሊኖሩ ይችላሉ። ተማሪዎች እንደየራሳቸው ልምድና ተሞክሮ የተለያዩ የሆኑ የአጠናን ዘዴዎችን ይከተላሉ። አንዳንድ ተማሪ ጸጥ ያለ ቦታ ላይ፣ አንዳንዱ ደግሞ ታክሲ ውስጥም ሆኖ ረብሻ ባለበት ቦታ ማጥናት ይችላል። በዋናነት ግን ተማሪዎች በሚያጠኑበት ጊዜ ማድረግ አለባቸው ብዬ እኔ እንደ ግለሰብ ሰጀስት የማደርገው አንደኛ መጽሐፋቸው ላይ ያለውን የሲለበሱን ኮምፖነንቶች ፎሎ ማድረግ ወይንም መከተል ይጠበቅባቸዋል። አለበለዚያ ነገሮች ሰፋ ይሉና ቱ ዘ ፖይንት የመሆንና ውጤታማ የመሆን ችግር ሊያስከትል ይችላል። ሁለተኛው ነገር ተማሪዎች ማስታወሻ እየያዙ ቢያጠኑ፣ ማለትም አንድ ጊዜ የሚያነቡትን ነገር የጥናት ማስታወሻ ቢኖራቸው በዛ መሰረት እያጠኑ ቢሄዱ ደግሞ በሚያነቡበት ጊዜ ለማስታወስ ይቀላቸዋል። እነዚህን እንደ ቲፕ ከሰጠዋችሁ እናንተ ደግሞ የየራሳችሁን ጨምራችሁ የተለያዩ መንገዶችን ተጠቅማችሁ ውጤታማ እንድትሆኑ በዚህ ያው አድቫይዝ አደርጋለሁ።